የልደታ ቀን ዛፍ ስር ወይም ደግሞ ደጅ ላይ ተሰብስባችሁ ንፍሮ የምትበሉት ለምንድን ነው ተብላችሁ ተጠይቃችሁ አታውቁም? አንድ ክርስቲያን ይህንን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በመጀመሪያ ደረጃ እመቤታችን የተወለደችው በስደት ነው። እንግዲህ በስደት እንደምን ተወለደች ቢባል ሐና እመቤታችንን በጸነሰች ወይም እርጉዝ በነበረችበት ጊዜ ትልቅ ታምር ሰርታ ነበር። ታዲያ ይቺማ ማህፀን ውስጥ ሆና ይህንን ታምር ከሰራች ከተወለደች ደግሞ ሌላ ነገር ታደርጋለች ብለው በማሰብ የእናታችን የቅድስት ድንግል ማርያም አባትና እናቷ ወደ ሊባኖስ አገር ተሰደዱ። ማለትም አሁን ቤይሩት የሚባለው አገር ማለት ነው። ታዲያ በሚሰደዱበት ጊዜ ሐናም ልትወልድ ደርሳ ነበር። ታዲያ የምትወልድበት ቦታ አጣች። በዛ አካባቢ ትልቅዬ ዛፍ ነበረች። በዛ በሊባኖስ ተራራ ላይ ትልቅዬዋ ዛፍ ተጠግታ እሱን ተጠልላ ወለደች። የዛ አካባቢ ሰዎች ደግ